በክርስቲያን ባህሪ ውስጥ እንደ አንድ ነገር በጣም ቁልፍ ባህሪ ግለጽ በባል እኔ አንሳ በባል ማነሳው ራስን መግዛት ነው። ለምን እንደሆነ ልንገራችሁ። ብዙ ሰዎች መንፈሳዊነት የሚመስላቸው ገዳማዊነት ነው። አንዳንዶቹ ደግሞ ዓለማዊነት ነው። ስለዚህ የተሞላ ነው ወይ ዓለማዊ በሆኑ ወይ ገዳማዊ በሆኑ ሰዎች ነው። ዓለማውያኖች የምላችሁ ምንድነው? አከ ተፈቅዷል፣ አከ ምን አለበት በሚል ከዘመኑ ፋሽን ጋር ዝም ብሎ መሄድ ታያላችሁ። ዓለማዊ አስተሳሰብ ታያላችሁ። ገዳማዊው ደግሞ ምንድነው? ከሰው ተለይቶ እንትን ብሎ ይሄ ተከልክሏል፣ ይሄ አልተፈቀደም፣ ይሄን አትንካ፣ ይሄን አትቅመስ በሚለው ደግሞ ሲሄድ ታያላችሁ። አንድ ነገር ልንገራችሁ፣ ምንድነው ባላንሱ ካላችሁኝ፣ ባላንሱ ራስን መግዛት። ለምን? ኦኬ ዓለማችን ላይ የሞላው ነገር ልንገራችሁ። ባይ ዘ ዌይ የእግዚአብሔርና የሰይጣን የሚባል ነገር እንደሌለ ታውቃላችሁ። ዓለም ላይ የለም። ይሄ እግዚአብሔር ነው፣ ይሄ ደግሞ የሰይጣን ነው ብለን የምንለው ነገር የለም። ምክንያቱም ሁሉን የፈጠረ ማን ነው? እግዚአብሔር ነው። ሲፈጥር ዘፍጥረት ምዕራፍ 1 ላይ ምን አለ? እግዚአብሔር የፈጠረው ሁሉ መልካም እንደሆነ፣ እጅግ መልካም እንደሆነ ይላል። አለቀ። ስለዚህ ኢቪል የሆነ ፍጥረት አለ? የለም። እግዚአብሔር የፈጠረው ነገር ሁሉ መልካም ነው። ኦኬ ምንድነው የመጣው ካላችሁ፣ ሰይጣን የጨመረው ኃጢአት ብቻ ነው። ኃጢአት ምንድነው? አመጽ ነው፣ ሎለስነስ ነው። ምን ማለት መስላችሁ? ሁሉ ነገር የተፈጠረበት የራሱ የተፈጥሮ ህግ አለው አይደል እንዴ? ጳውሎስ በጣም ከመወድለት አንድ አገላለጹ አንደኛ ቆሮንቶስ ምዕራፍ 11 ላይ ምንድነው? ተፈጥሮስ አያስተምራችሁም ምን ይላል? እሷን እኔ በደንብ አሰምርባታለሁ። በቃ ትልቅ ፕሪንሲፕል። አንዳንድ ነገር እኮ መገለጥ አይደለም የሚያስፈልገን። ለአንዳንድ ነገር ተፈጥሮ ራሱ ያስተምራል። ተፈጥሮ ያስተምራል። ያው እንደምታውቁት አሁን ዓለም ላይ በጣም በተለይ አሁን የኮሮና ቫይረስ መጥቶ ትንሽ አቀዝቅዞት ይሆናል እንጂ የዚህ ኤልጂቢቲ ምናምን ነገር በጣም ዓለም ላይ በጣም በተለይ እኛ በምንኖርበት አሜሪካ ውስጥ በጣም የገነነ ነገር ነበር። በጣም የመንግስታት ትላልቅ መነጋገሪያ፣ የምርጫ መወዳደሪያ ምናምን ጉዳይ በጣም እና በተለይ የአውሮፓ እንትን ሚዲያው ራሱ በጣም ሊበራል ከመሆኑ የተነሳ መሪዎቹን ያፋጥጧቸዋል። አውቀው አንዳንድ ጊዜ የመጀመሪያ ጥያቄ የሚያነሱላቸው እንዲህ አይነት ጥያቄ ነው። በተለይ አስታውሳለሁ ቀደም ሲል እንዲህ አይነት ጥያቄዎች ማፋጠጫ ጥያቄዎች ናቸው እና ሬይናርድ ቦንኬ አሁን ወደ ጌታ ሄዷል። አንድ ጊዜ አፋጠጡት። ለምን መሰላችሁ ያፋጠጧቸው? ቦንኬ ምን እንደሚያምን አውቃለሁ። ይሄንን ፊት ለፊት ማለት እንደሚቃወም አውቃለሁ። ምንም ጥያቄ የለኝም። አውቀው ግን እነሱ ምንድነው ከሰዎች ጋር ማላተም ነው የሚፈልጉት። ምክንያቱም የሱ ዶነርም ሆነው ምናምን ይሄን ነገር ባይሆኑትም ግን የማይቃወሙ አሉ እና ሲምፓቲ የሚያሳዩ ርህራሄ የሚያሳዩ አሉ። አሁን ደግሞ ዓለምን እኮ እንትን ያደረገው የነዛ ቁጥር መብዛቱ አይደለም፣ የአዛኝ ቅቤ አንጓቹ መብዛት ነው። ሲምፓታይዘርስ እና ብቻ ሊያነካኩት ፈልገው ጠየቁት ደጋግመው። ምን ትላለህ ስለ ጌይ እንትን ሜሬጅ፣ ምን ትላለህ ስለ ጌይ ምናምን አሉት። ጥያቄውን ሊያልፍ ፈለገ። አንድ ጋዜጠኛ እየጠየቀው ነው። ሊያልፍ ፈለገ፣ ግን የሆነ ቦታ ላይ መጣና ኮርነር አደረገው ጋዜጠኛ። ምን ትላለህ ስል አይ እኔ ትክክለኛውን ነገር በማድረግ ነው ማምነው። ለምሳሌ እኔ ቤንዚል ስቀዳ፣ መኪናዬን አቁሜ ቤንዚል ስቀዳ ይሄንን እንትኑን ካርዴን ከከተትኩና ትንካልኩ በኋላ ሆዙን አንስቼ በነዳጅ እንትኑን ከፍቼ ነው ምቀዳው እንጂ እኔ በጭስ ማውጫ ቀድቼ አላቅም ብለዋል። በዚህ መንገድ ነው ያለፈው። this is obvious። ስለዚህ ዓለም ላይ ክፉ ነገር አይደለም ያለ ይገባችኋል። አባባሌ እግዚአብሔር ክፉ ነገር አይደለም የፈጠረው። እግዚአብሔር የፈጠረው ነገር ሁሉ መልካም ነው።
የመጣው ግን ምንድነው? የሚያጣምም ነገር ነው። ፐርቨርዥን፣ ጠማማነት፣ ይሄን የመጣው የተጨመረው ነገር። ስለዚህ ያሉትን ነገሮች ሁሉ ጠላት ምንድን ነው የሚያደርጋቸው? ትዊስት ነው የሚያደርጋቸው፣ ያጣምማቸው። ስለዚህ ኃጢአት ምንድን ነው ካላችሁኝ፣ ኃጢአት ማለት አንድን ነገር እግዚአብሔር አልሞ አስቦ ከፈጠረበት ዓላማ ውጪ መጠቀም ማለት ነው። በቃ that's it። ስለዚህ ኃጢአት it can be anything፣ ምንም ነገር ሊሆን ይችላል። አንድ ጥያቄ ልጠይቃችሁ። መብልን ማን የፈጠረው? እግዚአብሔር። ሆድን ማን የፈጠረው? ፔሪድ። አፒታይትን የፈጠረው እግዚአብሔር። ሆዳምነት ኃጢአት ነው አይደለም? አይደለም እንዴ? ኃጢአት ነው። ሆዳምነት ኃጢአት ነው። ሆድ አምላኩ መሆን ኃጢአት ነው። ሆድ አደር መሆን ኃጢአት ነው። ይሲ ምንድን ነው ማለት ነው? መጠን ነው የሚወስነው ማለት ነው። ተመልከቱ። ወሲብ ማን የፈጠረው? እግዚአብሔር። አስቦ አልሞ። የሚገርማችሁ ነገር ምን ያህል ቅዱስ እንደሆነ ይሄ ግንኙነት የምታውቁት እዚህ ያለን ሁላችን፣ የሚሰሙን የሚያዩን ሁሉ የመጡበት መንገድ ነው። ፒሪየድ። ከዚህ በላይ ኤክስፕሌን ማድረግ ያለብኝ አይመስለኝም። ማለት በዚህ ግንኙነት፣ በወሲብ ግንኙነት ባይሆን ኖሮ የለህም፣ የለሁም፣ የለንም። that much value ያለው ነገር። ክቡር ሰው በእግዚአብሔር መልክና ምሳሌ የተፈጠረ ሰው የሚመጣበት ወደዚህ ዓለም ወደ እውንነት የሚመጣበት so holy, so honorable ጉዳይ ነው አለ እንዴ? ግን ኃጢአት ብለን የምንለው ዛሬ ያንኑ ነው አይደል እንዴ? የወሲብ ኢንዱስትሪው እኮ ነው ዓለምን እንዲያጦዛት ያለው። ምንድን ነው እዚህ ጋር ጉዳዩ ካላችሁ፣ ምንድን ነው? ልኩ ነው፣ መጠኑ ነው፣ ማጣመሙ ነው አይደል እንዴ? በተቀደሰ ጋብቻው ሲሆን it's holy፣ ከተቀደሰ ጋብቻ ውጭ ሲሆን ደግሞ ኃጢአት ይሆናል። እንዲህ ገንዘብን ማን የፈጠረው? ሀብትን ማን የፈጠረው? እግዚአብሔር አለ እንዴ? ሀብት እኮ ማለት ወገኖቼ ይሄ እኮ የሞላውን መሬቱ እኮ ማለት ነው ሀብት ማለት አለ እንዴ? አየሩ፣ ውሃው፣ ምኑ ሁሉ እኮ ነው ሀብት ማለት። እግዚአብሔርን የፈጠረው ግን ገንዘብን መውደድ ምን ይሆናል? የክፋት ሁሉ ስር ኃጢአት ይሆናል። እያልኩ ያለሁት ነገር ምንድን ነው? በዚህ ምድር ላይ እንደ ገዳማውያን ይሄም ኃጢአት ነው፣ ይሄ እንትን ነው፣ ይሄ ሰይጣን ነው፣ ይሄ እግዚአብሔር ነው እያልን እንድንል ሳይሆን እግዚአብሔር ለፈጠረው ነገር ሁሉን በልክ፣ ሁሉን በአግባብ፣ ሁሉን በመጠን፣ ሁሉን ደግሞ በተፈጠረለት ዓላማ ለሰዎች ጥቅም፣ ለእግዚአብሔር ክብር ስናውለው ነው።